እዚህ ጋር እንደምታዩት ሰው ቻሌንጅ አለ፣ ግን የደረሰበት ጫፍ አለ፣ ወደ ኋላ መመለስ አይፈልግም። ስለዚህ has to progress ወደፊት መሄድ አለበት። ግን የሚሄድበት ሁኔታ ከሚያጋጥመው ቻሌንጅ በተጨማሪ ሊቆጣጠረው የማይችለው ነገር ከፊት አለ፣ ግን ሊቆጣጠረው የሚችለው ማንነት አለው። ያልፋል አያልፍም። ይሄንን የሚለካው የአካሉ ጥንካሬ እንዳልሆነ we can tell በአካል ጥንካሬ ያኛው ይበልጣል። ስለዚህ ፎርቲቲዩድ በምንልበት ጊዜ መንፈሰ ጠንካራነት ምንድን ነው? ቃሉ እንግሊዝኛው ጠንካራ ማለት ነው። ጥንካሬ የሚለካባቸው አእምሯዊና ኑሯዊ ሁኔታዎች አሉ እና ይሄ ጥንካሬ አመለካከታችን ላይ ይንጸባረቃል። ምክንያቱም ጥንካሬያችን የሚፈትሹ ነገሮች በህይወታችን ሲያጋጥሙን ያን ጊዜ አመለካከታችን ይገለጣል። አይፈጠርም፣ ግን በዛ ውስጥ ፕሮሰስድም ይሆናል። ምን ማለት ነው እሱ? ይሄ አሸናፊነትን የተሞላ የመንፈስ ብርታት፣ ገና ከማሸነፋችን በፊት ለማሸነፋችን ኢንፑት የሚሆን ነገሩን የምናይበት ሁኔታ። ይሄንን ነገር አልፈዋለሁ አላልፈው፣ ይሄን ነገር እሰራዋለሁ አልሰራውም፣ ከዚህ ችግር ወጣለሁ አልወጣም፣ ገና ሳንወጣ የምንወስንበት መንገድ ነው። ችግሩን ከኛ አንጻር ውድቀታችንን የምናይበት እይታ ነው። ስለዚህ የውስጣችን ጥንካሬ ነው ትራንስሌትድ የሚሆነው ኢቨንቹዋሊ። እንግዲህ የዚህ ነገር አንዳንድ ጊዜ ተቃራኒ ማየት የሚጠቅመው የዚህን ትርጉም ፈሪ መሆን፣ ልፍስፍስ መሆን፣ ወላዋይ መሆን ማለት ውስጣችን ሼኪ ከሆነ ቻሌንጆቹ ክራሽ ያደርጉናል። ውስጣችን ግን ጠንካራ ከሆነ በዓለም ላይ በጣም ትልልቅ ቻሌንጅ ያለፉ ሰዎች፣ የሚገርመን የምናደንቃቸው ሰዎች መንፈሳቸው ጠንካራ ስለሆነ ብዙ ሯጮች፣ ብዙ ትልልቅ አቺቭ ያደረጉ ሰዎች ሁልጊዜ የሚናገሩት ዋናው ነገር ውስጣቸው ነው እንጂ ያሸነፈው ውጫቸው እንዳልሆነ ይነግሩናል። ሁላችንም ያ ልምድ አለን። በጣም ሰክሲድ ባረኩባቸው ቦታዎች ላይ ሁልጊዜ ወደ ኋላ እጄ ሳስብ ገና ሳልጋጠም ነው መሸነፍና ማሸነፍ ሀፕን የሚያደርገው። ይሄ መንፈሰ ጠንካራነት የሚለውን ኮንሰፕት በአእምሯዊ በማይንድ ሌቭል ስናመጣው የሚነሱ የተወሰኑ ጽንሰ ሀሳቦች አሉ። ለምሳሌ ድፍረት ነው። ይሄ ድፍረት ካሬጅ ነው። አንድ ቻሌንጅ ያጋጥመኛል፣ ያን ነገር ሄጄ እጋጠመዋለሁ አልጋጠመው። አንድ ሰው እንዳለው የፈሪና የደፋር ልዩነቱ ምንድን ነው? ደፋር ፍርሃቱን መደበቁና ማሸነፉ ነው እንጂ አለመፍራቱ አይደለም። እያንዳንዱ ደፋር ፍርሃትን ያውቀዋል። ስለዚህ ፎርቲቲዩድ የሚያደርገን ምንድን ነው? እሱ ፍርሃታችንን ኮንትሮል ያደርገዋል። ኮንትሮልድ የሆነ ፊር ነው ድፍረት። አክቹዋሊ ሰዎች መፍራት አለባቸው። ቻሌንጅድ የሚሆኑበትን ነገር ልክ ለማወቅ በፍርሃት ነው የምንለካው። ከዛ በኋላ ግን ፍርሃቱ ቴክ ኦቨር ካረገ አመለካከታችን ወደ ሽንፈት ይሄዳል። ግን አንድን ነገር ከደፈርን በኋላ ስለ ደፈር ነው አይተወንም። አንዳንድ ችግር ያላጋናል አይደል? ያዳፋናል ማለት ዩ ፌል አቧራ ጭቃ በጭቃ እስክንሆን ድረስ ችግር ውስጥ ያለፈ ሰው ሁሉ ያውቀዋል። ደፋር የሆነ ሰው ችግር ያላየ አይደለም፣ በችግር ውስጥ ማለፍ የቻለ ነው። ለዛ የዚህ የመንፈሰ ጠንካራነት ሀሳብ ምንድን ነው ስንል ይሄ ሬዚሊየንስ የሚባለው አይበገሬነት ማለት እየወደቁ መነሳት። አሁን መንፈሰ ጠንካራ የሆነ ሰው ደፍሮ መጋጠሙ ብቻ ሳይሆን ገብቶ ደግሞ ሲወድቅ አቧራውን እያራገፈ ሬስሊንግ ላይ ታችኋል። አንዳንድ ጊዜ ቦክስ ላይ ደም በደም ሆኖ ስቲል ምን ማለት ነው? ይሄ አንዳንድ ሰዎች በብዙ ቻሌንጅ ውስጥ እያለፉ በተለይ ይሄ የሬዚሊየንስ እንደ በሳይኮሎጂ ውስጥ አሁን በጣም ኢምፖርታንት ነው። ትራውማ ውስጥ ሰዎች አንድ አይነት ትራውማ ውስጥ አልፈው ሁለት አይነት ሰው ሆነው ይወጣሉ። በጦርነት ውስጥ ሊሆን ይችላል፣ ፐርሰናል በሆነ ትራውማ፣ በአደጋ ውስጥ ብዙ ሰዎች ተመሳሳይ ነገር ውስጥ እያለፉ ግን አንደኛው በጣም ፈሪና ከዛ በኋላ የትራውማው ቪክቲም ሆኖ ሲወጣ፣ ሌሎች ሰዎች ደግሞ በዛ ነገር ውስጥ አልፈው ይበልጠውን ቦልድ ሆነው ይወጣሉ። አንዳንድ ሰው አጥንቱ ተሰብሮ ሲወጣ፣ ሌላው ሰው ጡንቻው አድጎ ይወጣል። ድፍረት ምንድን ነው የሚያደርገው ስንል ድፍረት የሚያደርገው አንዱ ይሄ መንፈሰ ጠንካራነት በውስጣችን የሬዚሊየንስ እንደገና ባውንስ ባክ የማድረግን ነገር ይፈጥራል። ሌላው ምንድን ነው? አንዳንድ ጊዜ መንጠር አይቻልም፣ እዛው መቆየት ግድ ነው፣ ጭቃ ውስጥ ማለት ነው። ዊኖ እዛ ቦታ ብንቆይ መጨረሻ ላይ ሪዋርድድ እንደምንሆን እናውቃለን። ግን ፔኑ ሲበዛብን አንዳንዱ ሰው በአንድ ቀን ይሄዳል፣ አንዳንዱ ሰው በ3 ወር ይሄዳል፣ ሌላው ሰው ደግሞ በ7 ዓመቱም እዛው ታገኙታላችሁ። ምንድነው ጽናት የምንለው? ፐርሲስተንስ። ችክ የሚል ሰው ታውቃላችሁ? አንዳንድ ጊዜ ችክ ለማለት መንፈሰ ጠንካራ መሆን ያስፈልጋል። ሁል ጊዜ እልፍ ሲሉ እልፍ አይደለም፣ አንዳንድ ጊዜ ቁጭ ሲሉ ነው ደግሞ እልፍ የሚሆነው እና የመቆየት ጽናት። ሌላው ደግሞ ምንድነው? እሱ ሰዎችን ቴስት የሚያደርጋቸው ጊዜ ነው። ታይም በጣም ሰውን ቴስት ያደርጋል። ፔሽንስ የምንለው ትዕግስት የምንለው ከጽናት የሚለየው
ጊዜን ማሸነፍ ማለት ነው ትዕግስት። ጽናትና ትዕግስት በአንድ ላይ ምን ያደርጉናል? ኢንዲዩራንት ያደርጉናል። ያን ኢንዲዩር ማድረግ መቆየት፣ ለዛም መንፈሰ ጠንካራነት ያስፈልጋል። እንግዲህ አስቡ እንዴት እንደሚለያዩ። ወደ አእምሮ ህይወት ውስጥ ስንገባ ኢንዲዩራንት መሆን፣ ሬዚሊየንት መሆን፣ እየነጠሩ መምጣት፣ ዘሎ መግባት፣ ድፍረት፣ እንደገና ደግሞ ቆራጥነት። ይሄ አሁን በጣም ፖፑላር የሆነ ቃል ነው ግሪት። ብዙ መጽሐፎችም የተጻፉበት ነው። ዩቲዩብ ላይ ብትገቡ ግሪት በግሪት ሆኗል። ከግሪቲንግ ወደዚህኛው ግሪት መጥቷል። ምን ማለት ነው እሱ? ግሪት ቆራጥነት ምንድነው? ጥናቶች የሚያሳዩት አሁን ነሰሰርሊ ሃይ አይኪው አይደለም ሰዎችን ሰክሰስፉል በጣም ብዙ ሃይ አይኪው ያላቸው ሉዘሮች አሉ። በጣም ደግሞ አቨሬጅ አይኪው ማለት ከ100 በታች ከ70 በታች ከሆነ ችግር ነው፣ እሱ ሌላ ነው። ግን በአቨሬጅ ዞን ውስጥ ሆነን ነሰሰርሊ ስኬት የኢንቴሊጀንትነት ውጤት አይደለም። ስኬትን እንዲመጣ የሚያደርገው ፓሽኔትሊ ፐርሲስት አድርጎ ያንን ነገር ሳይለቁ መሄድ ነው። ግሪት ማለት ምን ማለት ነው? እሱ ቆርጦ መቆየት ማለት ነው። ሰዎች በቆራጥነት ከቆዩ ብዙ ነገሮችን መሆን ይችላሉ። ነሰሰርሊ ሃይ አይኪው አይደለም። ሌላው እንግዲህ በጣም በእኛ ባህል በጣም የሚደነቅ ነገር ነው ጀግንነት ማለት። ይህንን ሁሉ ነገር ደምረን መጨረሻ ላይ ይሄ ማሸነፍ፣ አሸናፊ ሆኖ የጀግንነትን ማዕረግ መውሰድ፣ መንፈሰ ጠንካራነት። እያንዳንዱ ጀግና ከውስጡ ጎራዴ አይደለም ያለው፣ መንፈሰ ጠንካራነት ነው። ፈሪ ከያዘው ጎራዴ ጀግና ወይም ደግሞ መንፈሰ ጠንካራ የያዘው አርጩሜ ብዙ ድል ሊያመጣ ይችላል። ለምን? ሪሊ ጎራዴው ላይ የምናውለው ምናችንን ነው? የውስጣችንን ጥንካሬ ነው። ስለዚህ ወደ አእምሮ ስንመልሰው ይሄ መንፈሰ ጠንካራነት አመለካከት ድፍረትን፣ አይበገሬነትን፣ ጽናትን፣ ቆራጥነትን፣ ጀግንነትን ነው የሚያመጣው።